እንደው በእናታችሁ እንደው በእግዚአብሔር እንደው በሬ ገዝታችሁ የምትመለሱ ሰዎች አሁን በዓል ደርሶ የለ አስጭናችሁ ተመለሱ። ቅርጫ ቆንጆ ነው፣ አሪፍ ነው። ሁሉም ቅርጫ በጣም ያበደ ባህላችን ነው ቅርጫ ማለት። እኔ በጣም ነው የምደግፈው። ግን በሬውን አስጭኑና ወደ ቤት ወሰዱ። የምትሸጠው ሰውዬ የበሬን ባህሪ ታውቃለህ አይደል? ፊጋ ነው ብትል ምን ችግር አለ? ፊጋ በሬ ነው። በዓል በመጣ ቁጥር በቃ እናትና አባቶቻችን እንደዚህ ሰማይ እየነኩ ይመለሱ። እርጉዝ ሴት አለች መንገድ ላይ፣ ህፃናቶች አሉ መንገድ ላይ። በዓል በመጣ ቁጥር ምን ችግር አለ? ያን ሁሉ ብር ወጥቷል አይደል? ከወጣ በቃ ጨምሮ ማስጫኛ አንድ ላይ አዋጥቶ በአስጭኖ መሄድ መውሰድ እኮ ነው የሚሻለው። እንደው በእግዚአብሔር እንደው እስኪ እንደው ባካችሁ እንዴ በቃ እናትና አባቶችን እንዳለ በዓል ሲመጣ በቃ እንደ ጎበዝ በረኛ እንደው አየር ላይ በቃ መሬት መንካት እኮ አቃታችሁ። በየበዓሉ አስጭኑና ወሰዱ። እርጉዝ ሴት አለ እናንተ ባካችሁ። ኧረ በመድኃኒዓለም